ጄካሳፓያ ቦራላዲያ ያሀቤንታ ቸቱራላዲያ ያሀዲያ ኢየሱስ ያድናል። ልዑል አምላክ እግዚአብሔር እንዲህ ይልሃል፣ ሰው በራሱ ዓለም ያቆመውን እግዚአብሔር በራሱ አጀንዳ ይቀጥላል። ኢየሱስ ያድናል። አንተ ያቆምከው ነገር፣ አንቺ ያቆምሽው ነገር፣ ተስፋ የቆረጥከው ነገር፣ ተስፋ የቆረጥሽው ነገር፣ አይሆንም ያላችሁ ነገር፣ በቃ ብላችሁ የደመደማችሁ ነገር፣ 4 ነጥብ ላይ የዘጋችሁ ነገር እግዚአብሔር እንደገና ከፍቶ ይቀጥላል። እግዚአብሔር እንዲህ ይልሃል፣ የሕዝብህን ምዕራፍ ይቀጥላሉ አለ እግዚአብሔር። ሃሌሉያ። እዚህ ጋር ቃሉ ሲናገር አጋር ነገሩን ደመደመች፣ ዘጋች፣ ብላቴናውንም ወረወረች። ካሁን በኋላ አይጠቅምም አለች። ምክንያቱም በአጋር ዓለም ላይ ነገሩ አለቀ። በእግዚአብሔር ዓለም ላይ እንደገና ቀጠለ። ኢየሱስ ያድናል። አንተ ሰው በራሲ ዓለም ላይ ነገር ይቆማል አለ። በራስሽ ዓለም ላይ ነገርሽ ይቆማል አለ። ተስፋ ቆርጣል፣ ተስፋ ቆረሽ አይደል? ነገሩ ተዘጋደል። እግዚአብሔር እንዲህ ይልሃል፣ በራሱ ዓለም አንስቶ ነገርሽን ያስቀጥላል። እግዚአብሔር ነገርን ያስቀጥላል። ከዘገሽበት ቦታ ጀምሮ፣ ከደመደምሽበት ቦታ ጀምሮ፣ ከዘገበት ቦታ ጀምሮ፣ ተስፋ ከቆረጥክበት መንደር ጀምሮ እግዚአብሔር እንደገና ነገርን ያራምዳል። ውይ ሃሌሉያ! ወይ ቸማ ካፖያ ላዲያ ኢየሱስ ያድናል። እግዚአብሔር የሕዝብን ነገር አቀጥላለሁ አለ። የሕዝብን ነገር ይቀጥላሉ። የሕዝብን ነገር እንደገና ይጀምራሉ። የሕዝብን ምዕራፍ እንደገና ይከፍታሉ አለ። ታው ይህ ሃሌሉያ! ሰው ሲቆም እግዚአብሔር ነው የሚቀጥለው። ሰው ሲዘጋ እግዚአብሔር ነው የሚከፍተው። ሰው ሲጨርስ እግዚአብሔር ነው የሚጀምረው። በጌታ በኢየሱስ ስም አንተ የጨረስከው ነገር እሱ ይጀምራል። አንተ ከምን የተነሳ ነው የዘገከው? ከጠላት ውጊያ የተነሳ ነው? ተጽዕኖ ስለበዛ ነው? የሰይጣን ወሬ ስላገደ ነው? ሁኔታዎች ከአቅም ከፍ ስላለ ነው? ተስፋ የቆረጥከው ነው? እግዚአብሔር እንዲህ ይልሃል፣ አንተ የዘጋውን እግዚአብሔር ከፍቶ ይቀጥላል። ለሞት ነው የወደቀው፣ ሳትሞት ነገር ይራመዳል። ለሞት ነው የወደሽው፣ በቃ ብለሽ ነው የተወሽው። ተስፋ ነው የቆረጥከው፣ ጨለማ ነው የከበበው፣ ተጽዕኖ ነው የበዛው። የእግዚአብሔር እጅ ተጽዕኖን አልፎ ይታያል። ማካፖራ ላዲያ ተባሳ ኢየሱስ ያድናል። እግዚአብሔር የቅዱሳንን እንባ ያብሳል አለ። ውይ የራታ ካባያ ፖራ ላዲያ ያሀቤንታ የእግዚአብሔር ቃል እንዲህ ይላል፣ አብርሃምም ማለዳ ተነሳ፣ እንጀራውንም ወስዶ የውሃውንም አቅማዳ ለአጋር በትከሻው አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በበርሳቤ ምድረ በዳ ተቅበዘበዘች። ውሃውም ከአቅማዳው አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለች። እርሷም ሄደች፣ ብላቴናውም ሲሞት አልይ ብላ ቀስት ተወርውሮ የማይደርስበት ኃይል ሪቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች። ቃሉንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቶሃልና አትፍሪ፣ ተነሽ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኒ፣ ታላቅ ሕዝብ አደርገዋለሁ። እግዚአብሔርም ዓይኗን ከፈተላት፣ የውሃውንም ጉድጓድ አየች። በጌታ ስም ሃሌሉያ! ኢየሱስ ያድናል። ጌታ ይባረክ። አጋር ከአብርሃም ቤት ስትወጣ አብርሃም መሆኛ ስላጣ፣ ለእሷ ቦታ ስላልሆነ፣ መቆያትም ስለሌለበት አስወጣት። እሷ ስትወጣ ምን ሰጥቶ ነው? ውሃውንም ሰጥቶ፣ እንጀራውንም ሰጥቶ፣ ነገሩንም አሸክሟት፣ ሕፃኑንም ሰጥቶ አስወጣት። አጋር ውሃውን ተሸክማ፣ ሕፃኑንም ይዛ፣ እንጀራውንም ወስዳ በጉዞ ላይ ነው ያለችው። ኢየሱስ ያድናል። በጉዞ እያለች እንጀራው አለቀ፣ ውሃውም ከአቅማዳ አለቀ፣ በምድረ በዳ ላይ ቀረች። ኢየሱስ ያድናል። አጋር የጮኸችው፣ አጋር የቀረችው ጎረቤት ያለበት ቦታ አይደለም፣ ዘመድ ያለበት ቦታ አይደለም፣ አጎት ልጅ ያለበት ቦታ አይደለም፣ አክስት ልጅ ያለበት ቦታ አይደለም፣ አይዞባይ ያለበት ቦታ አይደለም፣ ማንም በሌለበት ቦታ። ኢየሱስ ያድናል። ጫካ ውስጥ ነው አጋር የተቀመጠችው። እዚህ ጋር ምድረ በዳ ይላል። ምድረ በዳ ሲባል ምን አለበት ቦታ ይባላል?
ሰው የሌለበት ቦታ ማለት ነው። ኢየሱስ ያደ ምድረ በዳ ደራሽ የሌለበት ቦታ፣ አይዞባ የሌለበት ቦታ፣ አትፍሪ የሚል ነገር የሌለበት ቦታ፣ ከእግዚአብሔር በታች ሌላ ተስፋ ሰጪ የሌለበት ቦታ ደረሰች። ነገሩ አለቀላት። ወይ ሃሌሉያ! አንተ የት ደርስ ነው ነገር ያለቀው? እየሰረክ ነው ያለቀው? ያገለገልክ ነው ያለቀው? በህይወት ውስጥ ነው ያለቀው? እየታመምክ ያለክ ነው ያለቀው? ለሞት ነው የወደቀው? በምን ውስጥ ነው ያለፍክ ያለቀው? እግዚአብሔር እንዲህ ይልሃል፣ አንተ ያለሰው አንተ የጨረስከው ነገር፣ በአንተ እጅ የጠፋው ነገር፣ በራስ ጊዜ የወሰንከው ነገር እግዚአብሔር በራሱ ጊዜ ያስነሳል። አብርሃም ምድረ በዳ ላይ አለቀ ከአጋር እጅ። የሰጠው እንጀራ አለቀ፣ ያሸከማት ውሃ አለቀ። ይበቃል ብሎ እሱ በራሱ ዓለም ወስኖ ለሷ የሰጠው ነገር ምድረ በዳ ላይ አለቀ። በጉዞ ላይ ያለች እየተራመደች ያለች ማረፊያ ቦታ ሳትደርስ እንኳን አለቀ። አጋር ተስፋ ቆረጠች በራሱ ዓለም ላይ። እዛ የእግዚአብሔር ድምፅ ምን ብሎ ነው መጣው? አጋር ምን ሆነሻል? ውይ ሃሌሉያ! የዛሬ አጋሮይ በምድረ በዳ ላይ የወደቀ አጋሮይ፣ አቅጣጫ የጠፋበት አጋሮይ፣ ግራ የገበሹ አጋሮይ፣ ለሞት የጋደብሹ አጋሮይ፣ እግዚአብሔር እንዲህ ይልሃል፣ አንተ ያቆምከው እሱ ይቀጥላል። አንቺ ያቆምሽውን እሱ ይጀምራል። በራሴ ዓለም የወሰንከውን እሱ ይከፍታል። ቼባሳማ ካቦራ ላዲያ ደራሻል። አጋሮይ የዛሬ አጋር ነው እየነገርኩሻለሁ። የዛሬ አጋር ነው እየነገርኩት ያለው። ስሙ በጌታ በኢየሱስም እግዚአብሔር እንዲህ ይልሃል፣ በራሳችሁ የደመደማችሁን እግዚአብሔር ይከፍታል። በራሳችሁ የጨረሳችሁ ነገር እሱ ይጀምራል። በራስሽ ዓለም ላይ የዘገሽውን ምዕራፍ እሱ ይከፍታል። እንጀራው ሲያልቅ አጋር አስባ አይደለም እንኳን ገብታ የምትወስድበት ቦታ ቢኖር ገብታ መውሰዷ እድል ይኖራታል። ምድረ በዳ ማለት ጎረቤት የሌለበት ቦታ ነው። እንጨት ውስጥ ነው በረሃው። በኢየሱስም አውሬ ሳትበላ እግዚአብሔር ምዕራፍን ይከፍታል። ውይ ጅብ ሳይበላ አሞራ ሳይበላ አጋሪን አሞራ አልበላም። እስማኤልን አሞራ አልበላም። ማካፖያ ፔራላዲያ ያሀበንታ እናንተ ምድረ በዳ ላይ የወደቃችሁ ያኔ አጋር በምድረ በዳ ነው የቀረችው። ዛሬ ብዙ ቅዱሳን በምድረ በዳ ነው ያለው። ዛሬ ብዙ ህዝብ በምድረ በዳ ነው ያለው። ዛሬ ብዙ ትውልድ በምድረ በዳ ነው ያለው። ለዛ በምድረ በዳ ላይ ላለው ህዝብ ነው እየነገርኩ ያለው። በጌታ በኢየሱስም አውሬ ሳይበላ ህይወትን ታገኛለህ። አሞራ ሳይበላ ህይወትን ትናገራለህ። አሞራ ሳይበላ ነገር ይሆናል። ኤባስ ኮባራ ላዲያ ያሀበንታ ተው። ስሙ ቅዱሳን፣ ዛሬ ጠላት እያስፈራራችሁ ያላችሁ፣ ሞት በዙሪያቸው ላይ እየደነሳችሁ ያላችሁ፣ የሞት ሽታ እየሸተታችሁ ያላችሁ፣ በቃ ካሁን በኋላ መሞቴ ነው እያላችሁ ያለው፣ ሳትሞት እግዚአብሔር ምዕራፍን ይቀይራል። ሳትሞቺ እግዚአብሔር ህይወትሽን ይለውጣል። ሳትሞቱ እግዚአብሔር ነገሮቻችሁን ያበራል። ሳትሞቱ እግዚአብሔር ታሪካችሁን ያሳያል። ሳትሞቱ እግዚአብሔር ጠላቶቻችሁን ያሳፍራል። የካሳፓያ ቤራላዲያ ያሀበንታ አጋር ምድረ በዳ ላይ ስትራመድ እኮ የደረሽ ምን ሰው የለም። እንኳን ከቤቷ ያስወጣ አብርሃም እንኳን ግድ ስለሆነ አወጣ እንጂ ማንም የሚጠይቅ ተጠያቂ የለም። ወጣች፣ ከሱ ቤት ወጣች እንዴ ተራመደች። ሚመች መንገድ አይደለም እየተራመደች ያለችው። እግዚአብሔር ቃል እንደሚናገረው ምድረ በዳ እኮ ነው እየተራመደች ያለችው። ጫካ ውስጥ ነው እየተራመደች ያለችው። ደረቅ በሆነ ቦታ ነው እየተራመደች ያለችው። ተስፋ የሚሰጥ ቦታ አይደለም እሷ እየተራመደች ያለችው። ዛሬ ምድረ በዳ ላይ ላላችሁ ስሙ። ደራሽ ያጣችሁ ስሙ። ተስፋ የቆረጣችሁ ስሙ። ነገር ተስፋ ያደረጋችሁ ነገር ሁሉ መንገድ የጣላችሁ ስሙ። እግዚአብሔር እንዲህ ይልሃል፣ አንተ ስታቆም እሱ ይቀጥላል። አንቺ ሲጨርስ እሱ ይጀምራል። እናንተ ስታቆሙ እሱ ያበቀዋል። ሼባሳ ካራቦራ ላዲያ ያሀበንታ ሃሌሉያ!
ከሕዝቤ ዙሪያ ቀንበር ይሰበር በኢየሱስ ስም። ከትውልድ ዙሪያ ይሰበር። በሞት የሚከስ በይጦት የሚከስ በጨለማ ማካፔያላዲያ ፖራላዲያ የሀቤንታቻ ቱራላዲያ ኢየሱስ ያድናሃል። እግዚአብሔር ምዕራፋችሁን እንደገና ይጀምራል። ሕይወታችሁን እንደገና